እኔ መጥቻለሁ። ኤርሚ ሚውት እንዳታርገኝ መዝሙር ጨርስ። አዳምጠኝ፣ እኔን አንድ ጊዜ እሺ፣ እኔን አዳምጠኝ አንዴ እሺ። ቆይ ትናንትና እኔ ጥያቄ ጠይቄያለሁኝ አይደለ? መዝሙር እያናገራችሁ ነው አንድ ጊዜ ማለት ነው። ትናንትና ጥያቄ ጠይቄያለሁ። በትናንትናው ጥያቄ መሰረት እዚህ ጋር እያስተማሩኝ ነበር፣ መዝሙር እያስተማረኝ ነበር። መዝሙር ተደጋጋሚ ጊዜ እንደሚያስተምረኝ ከዚህ በፊት ተናግሬያለሁ። ከኤርሚያስም እንደተማርኩ ከዚህ በፊት ተናግሬያለሁ። ስለዚህ እኔ ኦርቶዶክስ ነኝ ብዬ ከአንተ ቤት ትናንትም ተናግሬያለሁ። ነገር ግን ኦርቶዶክሳዊ የሆነ ትምህርት መውሰድ እንዳለብኝ እያስረዱኝ ነው። በመጀመሪያ ደረጃውን ንግግራቸው ኦርቶዶክሳዊ የሆነ ትምህርት መጀመሪያ መማር አለብህ በሚል ደረጃ እያስተማሩኝ ነው። እሱን ካወቅክ በኋላ ነገሮችን በደንብ ትረዳለህ ነው። ትናንትና ከአንተ ቤት ገብቼ በጠየቁት ጥያቄ በነገረ ክርስቶስ ላይ ጥያቄ አለኝ፣ ከአንተ ጋር የሰማሁትና የተማርኩት ነገር አለ፣ እዚህ ጋር ኦርቶዶክስ ነው የሚያስተምረኝ ትምህርት አለ ብዬ በዛ ዙሪያ ላይ ትናንትና ክሪስት መጥቶ አስወጥተው ነበረ። ስለዚህ ስላስወጣኝ ነው እያለ ስምን ሜንሽን አደረገ። ኦኬ መጣል። አሁን ባለው ልዩነት አሁን እዚህ ጋር በመጽሐፍ ቅዱስ ዙሪያ እናወራ። ምን ችግር አለ? ኤርሚ በምን ጉዳይ ነበር ያስወጣው? ትናንትና ሲመጣ ትናንትና እያወራችሁ ነበር። ዲስሙት አርግና በቃ እኔ ልቀጥል እንደ ኤርሚያስ ሌላው አንድ ጊዜ ነው ላውራ። በቃ ሚሳልና ስጨርስ እናወራለን። እየረበሽክ ነው እንዴ? ለምትንጫጫው ኧረ እባክህ እንደው እዛ ፉከራህን ያው ህፃን እንደሆነ እኮ እናውቃለን። ሚውት አርግና ይኸውልህ፣ አቅም ካለ ሚውት አርግና ወይ ከኔ ጋር ትቀጥላለህ ወይ ከዲያቆን ጋር ትቀጥላለህ። ምንም ችግር የለውም ትቀጥላለህ። ቆይ ትቀጥላለህ፣ ችግር የለውም። አቋርጠውና ከኔ ጋር ቀጥል። ነገር ክርስቶስ ለምንድን ነው የማቋርጠው? አቅም ካለ መዝሙር ኤርሚያስ ማን አንተ? አንተ እኮ እየረበሽ ያለው እኮ እሱ እኮ ነው። ኤርሚያስ እሺ በለኝ እንጂ መዝሙር አንዴ ቆይ ሰኛ መጀመሪያ። አረ እንደዚህ አንተ ካንተ አልጠብቅም፣ እውነት እኔ ካንተ አልጠብቅም። እንደዚህ እኔ ምንም አላጠፋውም። መዝሙር ደቂቃ ኖ አይደለም፣ በቃ እያስተማረኝ የጀመረው ጥያቄ አለ። እኔ ጥያቄ አለ። ቆይ ካስተማረህ ትናንትና ምን ነበር መተው እኔ ጋር የነገርከኝ? ኦኬ ካስተማረህ መጨረሻ ላይ እናወራለን። አሁን አዲስ የገባ ሰው ሚውት አድርጎ ይጠብቅ። ኤርሚ አዲስ የገባ ሰው ሚውት አድርጎ መጠበቅ አለበት። ቆይ ካስተማሩ ያስተማሩ። አረ ቆይ ኤርሚ አትበለኝ ብራዘር። ካስተማሩ ኤርሚያስ ለምንድን ነው የሚረብሸው? ካልፈለገው እኮ መውጣት ይችላል እኮ። ሲጮሃያው አይደለ? ችግር የለውም እንደፈለክ በለው። እኔ አታስተምሩታል። ቆይ አድምጠኝ። ሚውት አድርግና እንቀጥላለን ተባልክ አይደል ኤርሚያስ? አሁን ለምን ረምጮኸው? ጉራው ምን ያደርግልሃል? ሚውት አድርግና ይኸውልህ ፕሊስ፣ እንዳንተ መረበሽ ስለማንፈልግ ነው። እኛ ምንጮህ ልጆችም አይደለን። ሚውት አድርግና ጨርሰህ ትቀጥላለህ። ወይም ማታስወጣው ነው። ጨርስ ይግባ። ይቀላል እኮ ነው። በቃ እኔ አድምጥ። እንዲህ ነው አስወርደው። በቃ ምንድን ነው ድምጼን ስሰማ እምቢ ካለ አስወርደው። እሺ ቆይ አንዴ ክርስቶፈርስ አንዴ ያስወረድኩት እኔ ነኝ። ባይዘው ይኸውልህ ኤርሚያስ ይሄ ትዕቢተኝነት አንጫጫዋችሁ ምናምን ማንም አንተ ምንም አይደለህም። ኦኬ ማንም አንተም እኔ ማንም አይደለንም። አንተም አንድ ሰው ነህ፣ እኛም ሰዎች ነን። በቃ እየተለያየ እምነት ያለን በተለያየ አቋም ያለን ሰዎች ነን። አንተ ስለመጣ የሚንጫጫ አንተ ስለመጣ የሚለወጥ ነገር የለም። ራስን ተራራ ሳክሌ ሳልክበትን ሂሳብና ትዕቢተኛ ልብ እሱን ተወው መጀመሪያ። ሁለተኛ ደግሞ ያለነው ወንድማችን ኦርቶዶክሳዊ ወንድማችን እያስተማርነው ነው። አንተ በመሃል ገብተህ አቋርጠ፣ ለዚያውም ትምህርት እየተማረ ያለውን አቋርጠ። እንዴ በአንተ ቤት እኮ የማይደረገውን ነው እኮ አድርጉ የምትለው። ይሄ እኮ በጣም እኮ እንዲያው በጣም እኮ ያሳፍራል። አንተ ቤት ስንመጣ የማይደረገውን ነገር የአንተ ሰዎች የማያደርጉትን ነገር መተህ እዚህ አርጉ ማለት አትችልም። መጀመሪያ ራስህን ይሄ በጣም የትዕቢተኛ እኔ አዋቂ ነኝ እኔ ሁሉን ነገር ነኝ የሚለውን ነገር እሱን ተወጣለው። አንጫጫዋችሁ እንዲያረኳችሁ ይሄ በጣም የወረደ በመንደር ውስጥ ያለ የህፃናት ጨዋታ ነው የሚሆነው። በስለናል። ትልቅ ሰው ነህ፣ ፂም አውጥተሃል። ሁላችንም ትላልቅ ሰዎች ነን። ስለዚህ ብስል እንዳለ ሰው እነ ዜዶ ቅድም ገብተው ረጅም ሰዓት እኮ ጸጥ ብለዋል። ኦኬ አንተ ከዜዶ የምትበልጥበት ምክንያት የለም። አንተ